ሰላም 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 ቅዱሳን እንዴት ናችሁ? አድማጭ ተመልካቾቼ ሰላም ናችሁ? እግዚአብሔር ይመስገን። ጌታ ስሙ ለዘላለም ይባረክ። በጣም ደህና ነኝ። ጌታ ይመስገን። የእግዚአብሔርን ቃል ላነብ ነው። ሕይወት የሆነውን የእግዚአብሔርን ቃል የሚቀድሰውን የእግዚአብሔርን ቃል ላነብ ነው። ኢየሱስ ስሙ ለዘላለም ይባረክ። ከሱ የወጣ ቃል ከኢየሱስ ክርስቶስ የወጣ ቃል መጽሐፍ እንደሚለው ሕይወት ነው፣ መንፈስ ነው። እግዚአብሔር ይመስገን። እና ዝም ብሎ መንፈስ ነው ሲባል ደግሞ የእርሱ ወገን የሚያደርግ መንፈስ ማለት ነው። ምክንያቱም ይሄ የክርስቶስ መንፈስ የሌለው የእርሱ ወገን አይደለም ተብሎ ተጽፏልና፣ ስለዚህ በቃሉ የሚገለጠው የክርስቶስ መንፈስ እኛን ምን ያደርገናል ማለት ነው? የክርስቶስ ወገን ያደርገናል ማለት ነው። ያ ማለት ምን ማለት ነው? የእርሱ ወገን መሆን ማለት ምን ማለት ነው? የእርሱ ወገን መሆን ማለት እርሱ በሚሄድበት መሄድ ማለት ነው። እግዚአብሔር ይመስገን። በክርስቶስ ኢየሱስ የነበረ ሐሳብ በእኛ የሚኖርበት ነው ማለት ነው። የእርሱ ማይንድ ወደኛ። እግዚአብሔር ይመስገን። እርሱ እንደተናገረው እኔ የዋህ በልቤም ትሑት ነኝ ብሏል አይደል? ስለዚህ እኛም ያ መንፈስ ያ ልብ በእኛ ውስጥ የሚገኝበት የሚኖርበት ነው ማለት ነው። ጳውሎስ ስለዚህ ነው እንደዚህ የክርስቶስ መንፈስ ስላላቸው ሰዎች ሲናገር እኛ ግን የክርስቶስ ልብ አለን የሚለው። እግዚአብሔር ይመስገን። ማቴዎስ ወንጌል ምዕራፍ 11 ላይ ላንብብ። እንዲህ የሚል ቃል አለ። ዮሐንስ መጥመቁ ማለት ነው፣ ታውቁታላችሁ። እስር ቤት ገብቷል በአገልግሎቱ ምክንያት ማለት ነው። በተሰጠው ሚሽን መሰረት ሚሽኑን እየተወጣ ሳለ የሱ አገልግሎት ያልተመቻቸው ሰዎች አሳስረውታል። እንደውም በመጨረሻ ሁሉ አስገድለውታል። እንዲህ ይላል ማቴዎስ ወንጌል ምዕራፍ 11 ነው። ኢየሱስም 12ቱን ደቀ መዛሙርቱን ማዘዝ በፈጸመ ጊዜ በከተሞቻቸው ሊያስተምርና ሊሰብክ ከዚያ አለፈ። ዮሐንስም በወህኒ ሳለ የክርስቶስን ሥራ ሰምቶ ከደቀ መዛሙርቱ 2 ላከና የሚመጣው አንተ ነህን ወይስ ሌላ እንጠብቅ? ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት። እውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል ካለ በኋላ ይሄ ተወራውን ነገር ሄዳችሁ ንገሩት ያለውን ነገር የሚያምን ካለና የሚቀበልና የሚያስተናግድ ካለ በእኔም የማይሰናከለው ሁሉ ብፁዕ ነው። የሚገርም ነገር ነው። ስለዚህ ምን ማለት ነው? ኢየሱስ ክርስቶስ በሰራው ስራ፣ በተናገረው ንግግር፣ ባስተማረው ትምህርት፣ በሰበከው ስብከት የሚሰናከል ሰው ሊኖር ይችላል። በምን ምክንያት ነው? ባለማመን ምክንያት፣ ባለማመን ጠንቅ። ኢየሱስ ክርስቶስ የሰራውን ስራ፣ የተናገረውን ንግግር፣ ትምህርቱን፣ ስብከቱን ባለማመን ጠንቅ ሊሰናከል ይችላል። የኢየሱስ ክርስቶስ ቃል ለማሰናከል አይደለም የመጣው። የኢየሱስ ክርስቶስ ድንቅና ተአምር መስራት፣ መፈወስ ሰዎች እንዲሰናከሉበት ታሳቢ አድርጎ የመጣ አይደለም። ይሄ አይደለም ዓላማው። እንደውም ዮሐንስ ወንጌል ምዕራፍ ስንት ላይ ነው ብዙ ሰዎች በ2 ዓሣ በ5 እንጀራ ተባርከው ብዙ ተርፎ ከዛ በኋላ እንደውም በቃ ሲከተሉት ይሄ ምልክትን ያዩ ሰዎች በጣም በብዛት ሲከተሉት እናንተ የተከተላችሁኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክት ስላያችሁ አይደለም። ምልክት ሆኖላችሁ ቢሆን ኖሮ እኔን ያመለክታችሁ ነበረ ማለቱ ነው ጌታ። ለሚጠፋ መብል አትከተሉኝም ነበረ ማለቱ ነው። እናንተ ግን አሁን የምትከተሉኝ ስለ እንጀራ ብቻ ነው። በልታችሁ ስለጠገባችሁ አሁንም ለዛው ጉዳይ ነው የምትከተሉኝ አላቸው። ግን ለዛ ጉዳይ አይደለም ያንን ያደረኩት። ያ ሁሉ በልታችሁ እንድትጠግቡ የተደረገው በሙሉ
ዓላማው እኔ ማን እንደሆንኩ እንዲያመለክታችሁ ነው። ስለዚህ እናንተ ምልክት አልሆነላችሁም። ምልክት ስለሆንኩላችሁ አይደለም። ምልክት ያደረኩት ነገር ምልክት ስለሆነላችሁ አይደለም የተከተላችሁኝ፣ ለእንጀራው ብላችሁ ነው ብሏል። ስለዚህ ጌታ ኢየሱስ ክርስቶስ የሚሰራቸው ስራዎች፣ ድንቆች፣ ምልክቶች በሙሉ ዓላማቸው ማሰናከል ሳይሆን ንግግሩም፣ ትምህርቱም፣ ምክሩም፣ ተግሳጹም ሁሉ ማለት ነው ሰዎችን ማሰናከል ሳይሆን ሰዎችን ወደ እግዚአብሔር ለመምራት ነው። በእርሱ በኩል ሰዎችን ከእግዚአብሔር ጋር ለማስታረቅ ነው። ከእግዚአብሔር ጋር እንዲጣሉ ሳይሆን እንዲስማሙ ነው፣ እንዲሰናከሉ አይደለም። ስለዚህ ዛሬ ግን ወንጌልኛ ስንሰብክ ያለውን የተጻፈውን ምንም ሳንቀንስ ሳንጨምር እሱን ስናነብ ለምንድን ነው ሰዎች የሚሳደቡት? ለምንድን ነው ማይቀበሉት? ምንድን ነው ችግራቸው? ባለማመን ጠንቅ ነው እንዳይመስላችሁ። መጽሐፍ ቅዱስ በእጃቸው ስለያዙ አይደለም። መጽሐፍ ቅዱስ በእጃቸው መያዛቸው አማኝ ለመሆናቸው፣ የጌታ ደቀ መዝሙር ለመሆናቸው፣ ክርስቲያን ለመሆናቸው ምስክር ሊሆን አይችልም። በእጃቸው ስለያዙ መጽሐፍ ቅዱስ በውስጡ ያለው የሕይወት ቃል እሱ ነው ዋናው። እንዳለ መጽሐፍ ቅዱሱን ጥራዙን ይዘው በውስጡ ያለውን ግን ሲነገራቸው የማያምኑ ሰዎች ምን ትሉታላችሁ? እሺ አያምኑም ማለት ነው። አለማመን ነው ማለት ነው። ስለማያምኑ ይሰናከሉበታል። መጽሐፍ ቅዱስ ግን በእኔ የማይሰናከለው ቢኖር እርሱ ብፁዕ ነው ያለው። በእኔም የማይሰናከለው ሁሉ ብፁዕ ነው። ለድሆች ወንጌል ይሰበካል። በእኔም የማይሰናከለው ሁሉ ብፁዕ ነው። ለዮሐንስ ያደረኩትን ያያችሁትን ነገር ሂዱና ንገሩት ነው ያለው። ምን ማለቱ ነው ጌታ? የምትነግሩት ነገር በሙሉ እኔን ያመለክተዋል። ስለዚህ የምትመጣው አንተ ነህ ወይስ ሌላ እንጠብቅ ብሎ ለጠየቀው ጥያቄ መልስ ይሆናል። ምክንያቱም ሰው ያልሰራውን ስራ የሌለውን ነገር ነው ሲያደርግ ነበር። አጋንንት ማስወጣት ብትሉ ማት ነገር ሌላ ነገር ማንም የማያደርገውን በእግዚአብሔር ጣት በመንፈስ ቅዱስ ጌታ ኢየሱስ ክርስቶስ ያደርግ ነበረ። የጌታ መንፈስ በእርሱ ላይ ነበረች፣ ይሰራ ነበረ። ስለዚህ ይህን ንገሩት። ለምን? ዮሐንስም ከእግዚአብሔር ነው፣ የእግዚአብሔር መንፈስ ያለበት ሰው ነው፣ የእግዚአብሔር ነገር የገባው ሰው ነው፣ ነብይ ነው። ስለዚህ ይግባባሉ ከዮሐንስ ጋር ይገባዋል። ዮሐንስ መንፈስ ለመንፈስ ይግባባሉ፣ ንገሩታል። ነገር ግን ዮሐንስ ሰምቷል፣ ተቀብሏል፣ አምኗል። ችግር የለበትም። ዮሐንስ ግን ሌሎች ይሄንን ነገር የምትሰሙ ሁሉ ስለ ጌታ ኢየሱስ ክርስቶስ ባትቀበሉ ብትሰናከሉበት ኃላፊነቱን የምትወስዱት ራሳችሁ ናችሁ። የሚቀበል ግን የሚያምን ግን ብፁዕ ነው፣ የተባረከ ነው። በስመ አብ የሚገርም ነገር ነው። የተባረከ ነው። ስለዚህ በእውነት ቃል አንሰናከል። ሊያሰናክል ባልመጣ ቃል አንሰናከል። ጌታ ኢየሱስ ክርስቶስን አምነን እንቀበል። እሱም ማመን ማለት ቃሉን ሁሉ አምኖ መቀበል ነው። ጌታ የተመሰገነ። እችን ጥቂት ነገር ልናገር ነው የገባሁት። እግዚአብሔር ይባርካችሁ ወገኖች። ተባረኩልኝ። እወዳችኋለሁኝ።